ለዳጣ ሞገስ ያልታሰበና ያልተጠበቀ ትልቅ ነገር አደረገላት። ዳጣና አቶ ደረጀ ወደ ሆስፒታል ሄደው የዲኤንኤ ምርመራ ከጨረሱ በኋላ ከሞገስ ጋር ተገናኝታ ነበርና የተፈጠረውን በሙሉ እያንዳንዱ ነገረችው። ሞገስም ደግሞ የዳጣን ስሜት ተረዳትና ሞገስ የሆነ ነገር ማድረግ አለብኝ፣ ዳጣ ባለፈው ጎዳና ላይ ሆና ስታለቅስ ዛሬ ደግሞ ሙሉ ቤተሰቦቿን አግኝታ እንደዚህ አልቅሳና ተክዛ ማየት አልፈልግም። ሞገስ ለዳጣ የሆነ ነገር ማድረግ አለበት አለና ለራሱ ከነገረው በኋላ ዳጣን ዛሬ የከፋሽ ቀን ነገ ትደሰቺ ይሆናል አለና ወደ ቤቷ ከሸኛት በኋላ ሞገስ ደግሞ አቶ ደረጀና ዳጣ የዲኤንኤ ምርመራ ወዳደረጉበት ሆስፒታል አመራ። ዳጣም በጣም ከፍቷትና ተናዳ ስለነበረ አሁን ይህንን ፍቅር የሆነ ቤተሰብ እንዴት አባቴ ነው መለየት የምችለው? ውሃ እህቴ ካልሆነች አባዬም አባቴ ካልሆነ አቤጌልን የመሰለ እህት፣ ውሃን የመሰለ እህት፣ ሰላምዬንና ናታንን የመሰለ ሰው፣ እትዬን የመሰለ መልካም ሰው ከዚህ ከቤት መለየት ለእኔ በጣም ሞት ነው እያለች ከአባቷ ጋር መኪና ውስጥ ማውራት ጀመረች። አባቷም ደግሞ ዳጣ ብዙ ነገር አትጨናነቂ፣ እኛ ኮ እውነታውን ለማወቅ እንጂ ምንም የሚፈጠር ነገር የለም፣ እኔም አባትሽ ነሽ አንቺም ልጄ ነሽ ብሎ ሲላት፣ እንዲ አባቴ ያልወለድከኝን ልጄ ነሽ ብለህ ልትቀበለኝ አትችልም። ከስንት ጊዜ በኋላ ዛሬ የዲኤንኤ ምርመራውን እንዴት እሺ ልትል ቻልክ? ምን የተፈጠረ ነገር አለ ብላ ጠየቀች። አቶ ደረጀም የኔ ልጅ ካሁን በኋላ መሳቀቅ ይበቃል፣ ሁሉም ነገር እዚህ ጋር ማቆም አለበት። ማርታም ቢሆን እውነታውን አምና ተቀብላ ከእኔ ጋር የምትወስነው ውሳኔ ማየት ፈልጋለሁ። ከሌላ ሰው ሰምታ አንድ ነገር ከምትሆንብኝ ይልቅ እኔ የሰራሁትን ስህተት እውነቱን ማስረዳት ፈልጋለሁ። አየሽ ዳጣ፣ ምናልባት አንቺ ልጄ ካልሆንሽ ለማርታ ይሄን ነገር ብናገር ትዳሬ እንዲፈርስ አልፈልግም። እውነት ከሆነ ግን እውነታውን ይዤ ብጋፈጥ ይሻላል ብዬ ስለወሰንኩ ነው እንጂ አንቺን ሕሊና ያለው ሰው ማን ይጠላል? የዲኤንኤ ምርመራ እንዲደረግ የፈለኩት እውነታውን ለማረጋገጥ እንጂ እኔ በፍጹም አንቺን ልጄ ነሽ ብዬ አምኜ ተቀብያለሁ። ስለዚህ እባክሽ ተረጅኝ፣ ይህን ነገር ማድረግ አለብን ብሎ ወሰነ። እሷም አባዬ አንተ ካስደሰተህ በአንተ ሀሳብ የማልስማማበት ምንም ነገር የለም፣ እስማማለሁ አለችና መንገዷን ቀጠለች። የዲኤንኤ ምርመራ ውጤት የሚመለሰው እስከ 3 ቀን ነው ብለው ከነገሯቸው በኋላ አቶ ደረጀ መኪና ውስጥ እየተጸጸተና እየተቃጠለ ይገኛል። ዳጣም ሞገስን አግኝታ ቆይታውን ከሱ ጋር ካደረገች በኋላ ሞገስ ለዳጣ ትልቅ ውለታ መዋል አለብኝ፣ በህይወቷ ልትረሳው የማትችለው ትልቅ ነገር ማድረግ አለብኝ ብሎ ለህሊናው ተናገረና የዲኤንኤ ምርመራ ወደ ተደረገበት ሆስፒታል ገብቶ ዶክተሮቹን ስለ ዳጣና ስለ ደረጀ ያለውን መረጃ በሙሉ ካወቀ በኋላ ውጤቱንም በፖስጣ አሽጎ ቀጥ ብሎ መጣና ወደ እነ ማርታ ቤት ዳጣ እንዲሁም ደግሞ አቶ ደረጀና ማርታ ሳሎን ላይ ቁጭ ብለው ማርታን በላፕቶፕ ስራ እየሰራች ነበርና ይቅርታ እዚህ ቤት ያለ ቀጠሮ ወይንም ሳልደውል በመምጣቴ ከባዱን ይቅርታ እጠይቃለሁኝ እያለ መናገር ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው ቀጣዩ ፓርት የዳጣ
ድራማ እንደቀጠለ ይገኛል። ዳጣ እጅግ በጣም ልብ አንጠልጣይ ድራማ ነው። አሁን ላይ በተለይ ዳጣ የደረጀ ልጅ ናት አይደለም የሚለው የሚረጋገጥበት ትልቁ መስመር ላይ ነው ያሉት ማለት ነው። ዳጣም በለቅሶ እንዲሁም ደግሞ ይሄ ቤተሰብ ልለይ ነው፣ የደረጀ ልጅ እሆናለሁ አልሆንም የሚለውን ጥያቄ መልስ ሞገስ በታሸገ ፖስታ ትልቅ ፋይልና መረጃ ከሆስፒታል ይዞ መጥቶ ለማርታ ሰጣት። ወይዘሮ ማርታ ዳጣ ማለት ለረጅም ጊዜ ጎዳና ላይ ስትሰቃይና ህይወቷን በሙሉ ያሳለፈች ጀግና ሴት ናት። አጋጣሚውን በእኔ ጓደኛ ብሩኬ ብትገናኝም ብዙ ነገሮችን አሳልፈናል። ዳጣ ማለት ከልጅነቷ ጀምሮ እውቀትና ጥበብን፣ የዋህነትና ብስለትን፣ ጨዋታ ብቻ አይደለም በሆዷ ብዙ እሳት የያዘችና ብዙ ፈተናዎችን ያሳለፈች እንቁ ሴት ናት። እቺ ደግሞ አሁን እዚህ ቤት ከተቀላቀለች ጀምሮ ከናንተ ጋር ያላት ፍቅርና ያላት አመለካከት እጅጉን በጣም ደስ ይላል። ስለዚህ እዚህ ፋይል ውስጥ ላንቺም የሚያስፈልግ ዳጣም ምን ነው የኔ ልጅ በሆነች የሚያስብል ትልቅ መረጃና ትልቅ ለናንተ መልስ ይዤ መጥቻለሁ ብሎ ሲል አቶ ደረጀ ከዚህ በፊት ዳጣን ወደ ቤት አምጥቶ ቤተሰቦቿ ናችሁ ብሎ እንግዲህ መስዋዕትነት ከፍሎ ከደረጀ ጋር ያገናኛት እሱ መሆኑን ስለሚያውቅ ብዙም አዲስ አልሆነበትም። ባለውለታዬ ነህ እኮ አንተ፣ ያንተን ውለታ የምከፍልበት ጊዜ መቼም እንደሆን አላቅም እያለ አቶ ደረጀ መናገር ጀመረ። ዳጣም ደግሞ ሰተት ብሎ ሞገስ ወደ ደረጀ ቤት መጥቶ የያዘውን ፋይል ለወይዘሮ ማርታ በእጁ ዘርግቶ ይቀበሉኝ፣ ይሄ ፋይል እጅግ በጣም ሲፈልጉትና በጉጉት ሲጠብቁት የነበረ ትልቅ ስጦታ ነው። ዳጣንም ካለችበት ችግር ሊያወጣትና ከናንተ ጋር አብሮ የሚያደርጋት ይሄ ወረቀት ብቻ ነው ብሎ ሲናገር፣ ደረጀ ደግሞ ማርቲ ተቀበዩና ያለውን ነገር ማየት አለብን። እኔም ብዙ የሰራሁት ስህተቶች አሉ፣ እነሱን ደግሞ ወደፊት እየተነጋገርን ስህተቶቻችንን የምናርም ይሆናል እያለ ደረጀ ለማርታ ማስረዳት ጀመረ። ደሬ እኔ እናንተ ከመቼ ወዲህ ነው ሰው ፊት ስለ ችግሮቻችንና ስለተፈጠሩት ነገሮች ማውራት የምንችለው? እንደዛሬው ከልጆቻችን ተለይተን በራችን ዘግተን ክላሳችን ብዙ ነገር የሚስተካከሉትን የማይስተካከሉትን አውርደን ብዙ መስመር ያለፍን ሰዎች ነን እኮ እኔ እናንተ። እንዴት ሰው ፊት እንደዚህ ስለኛ ህይወት ይህን ያክል በፋይልና በመረጃ እንዲደርስ ትፈቅዳለህ ብላ አለችው። እንዴ ምን ሆነሻል ማርታ? ያለሁት እኮ ካንቺ ጋር ነው። የመጣው ልጁ ደግሞ እኔ ቀጥሬው ወይንም እኔ ናቶሎ ብዬ እንዳልሆነ ይኸው ፊት ለፊት እየነገርሽ ነው አይደል እንዴ? ምን እያልሽ ነው አላት። አዎ ወይዘሮ ማርታ እኔ ካቶ ደረጀ ጋር ግንኙነት የለኝም። ዳጣን ግን ለረጅም ጊዜ አብሬያት በተለያዩ ነገሮች የምሰራ እንዲሁም ደግሞ ስለሷ ጠንቅቄ የማቅ ሰው ነኝ ብሎ ተናገረ። እሺ ዳጣ ማለት እንግዲህ ባለቤቴ ደረጀ የጓደኛዬ ልጅ የሲሳይ ነው ብሎ አምጥቷታል። ሌላ ምን የተፈጠረና የሆነ ነገር ካለ ቆይኔ እና እሱ በፊት እንነጋገር ብላ ደረጀን ወደ መኝታ ክፍል ይዛ ልትሄድ ስትል ዳጣ ደግሞ ሞገስ ምን እያደረክ ነው ብላ እጅና እጇን ሽንጧ ላይ ይዛ አፈጣ ማየት ጀመረች። ሰላምዬና ናታን ስለ ዳጣ ከቤት መጥፋት በጣም አስበውና ተጨንቀው ግራ ተጋብቷቸው ነበረ። ይህንኑም ደግሞ አቶ ደረጀ ቆይታውን ውጭ ካደረገ በኋላ ዳጣን ትቷት ነበር የመጣው። እሷ ግን መኝታ ክፍሏ ገብታ የተመረመርኩት ውጤት ቤተሰብ ይሆን ወይስ ተመልሼ ጎዳና እወርቅ ይሆን? አሁን የአቶ ደረጀ ወይንም የዚህ የቤተሰብ አባላት ካልሆንኩኝ መጨረሻዬ ምንድን ነው እያለች ከፍ ዝቅ እያደረገች ማሰብና ማሰላሰል ጀመረች።
ሞገስ እንግዲህ ዳጣ ብዙ እንዳታስብና እንዳትጨነቅ እመኒ ዳጣ፣ ደረጀ ያንቺ አባት ነው። ሰላምና አቤጌል እንዲሁም ደግሞ ናታንን በፍጹም ከዛ ከቤት እንድታጫቸው አልፈልግም፣ የሆነ መፍትሄ እንፈልጋለን ብሎ ቃል ገብቶላት ነበር። በቃሉ መሰረት እድሜ ዘላለሟን የማትረሳው ትልቅ ባለውለታ ነው ሞገስ የዋለላት ማለት ነው። እንግዲህ ወይዘሮ ማርታ ያንን የዲኤንኤ ውጤት ከሞገስ እጅ ተቀብላ ስትከፍተው ያየችውን ነገር ማመን አቅቷት አፍጣ ለረጅም ጊዜ ቀረች ማለት ነው። ሰላምዬ ወደ ናታን ክፍል ገብታ እኔ ምልህ ናታን፣ እንደው ዳጣ ብዙ ያልተመለሰ ጥያቄ አላት በተደጋጋሚ እኔ ጋር ስለ ቤተሰቦቿ፣ የት እንዳደገች፣ ምን እንዳጋጠማት፣ እድገቷና ሁኔታዋን ስጠይቃት አንድም ቀን ትክክል መልስ ሰጥታኝ አታውቅም። ናታን፣ አንተና ዳጣ እየተቀራረባችሁ ነው። ቀስ ብለህ እስኪ አስተዳደጓንና ህይወቷን ስለ ቤተሰቦቿ ምንነት ብትጠይቃት ደስ ይለኛል ብላለችው። እንዴ ሰላም፣ ለምን ፈልገሽው ነው? ሰላምዬ፣ ዳጣ ትስቃለች፣ ትጫወታለች፣ ብዙ ነገር እንትን ትላለች። በህይወቷ ላይ ግን ትልቅ ያልተመለሰላት ጥያቄ አለ። ያንንም ደግሞ ደብቃ በራሷ መፍትሄ ወይንም ማልቀስ እንጂ የምትፈልገው በፍጹም መልስ ያላገኘችለት ትልቅ የሚያጨናንቃት ነገር እንዳለ ተረድቻለሁ። ጎሽ፣ ልክ እንደኔ እኔም ጠይቂያት በጭራሽ ልትነግረኝ አልቻለችም፣ ግን ማወቅ እፈልጋለሁ ብላ ስትለው ሰላም አጓጊ ነገር ነው እንዴ ትፈልጊዋለሽ እንዴ ብሎ ሲላት፣ እኔ እንጃ ናታን፣ ዳጣ በጣም ነው የምታሳዝነኝ። ለምን እንደው አላቅም። እሱማ እኔንም ታሳዝነኛለች። በቃ እሷ ስትመጣ ቀስ እያልክ እያረሳሳህ የዳጣን እውነተኛ ታሪክ እንድትጠይቅልኝ እፈልጋለሁ ብላ አለችው። እሺ ሰላም አታስቢ፣ ዛሬ ከነጋ አልተደዋወላችሁም? ኧረ አልተደዋወልንም፣ አባዬ ጋር ግን አብረው ወጥተዋል። ወዴት እንደሆነ ነገሩን አላቅም ብሎ አላት። የት ሄደው ይሆን የት ሄዳ ይሆን እያለች ስታስብ፣ እንዴ ሰላም የሄደችው ከአባዬ ጋር አይደል እንዴ? ወዴት ልትሄድ ትችላለች? እያለ መልስ ሲሰጣት ውሃ መጣችና አባዬ እኮ መጥቷል፣ ዳጣ የተዳ ነው ያልመጣችው እያለች ለነሱ ስትናገር፣ ሰላምና ናታን በድንጋጤ ፍጥጥ ብለው ቀሩ። አቤጌል ከናታን ጋር እንግዲህ ጥሩ ሴት መልካም ሴት እያጫወታት ይገኛል። ናታንና አቤጌል አንድ ላይ ቁጭ ብለው እያወሩ ሳለ ሳሎን ሰላም መጣችና እዌ ኤቢ በጣም አምሮብሻል ዛሬ የለበሽው ቀሚስ፣ አመሰግናለሁ ሰላምዬ አለች። ሰላምዬም ደግሞ ጣውላዎቹንና ቆሻሻ እያጸዳይ ሳለ፣ እንዴ ሰላም አንቺ እርጉዝ አይደለሽ እንዴ? እኔ ላጽደው፣ ከአሁን በኋላ አንቺን መንከባከብ ማገዝ ይገባኛል፣ ጥሩ ሴት መሆን እፈልጋለሁ ብላ ስትል፣ ናታንና ሰላምዬ በአቤጌል ሁኔታ በጣሙን ተገረሙና ተደነቁ። ኤቢም ለናታን እንደተቀየረችና ካሁን በኋላ ጥሩ ሴት መሆን እንደምትፈልግ ነገረችው። በጣም ከሚባለው በላይ በአቤጌል መለወጥ ናታን እጅጉን ደስ ብሎታል። ውድ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።